ታጥቀናል። አስቱ በዝማሬ ግጥም አድርጋ ሰብካናለች። ታችን ደግሞ በሚገርም ሁኔታ ዜማ የለውም እንጂ ሌላ አስቱ ናት። እሷ ደግሞ ሌላ ቅኔና ዜማ ብቻ ነው ያልጨመርሽበት። ተባረክ። ክብር ለኢየሱስ ይሁን ለዘላለም። ፓስተርዬ እንዴት ነህ? ደህና ነህ ወይ? ስሙ ይባረክ። ደግሞ ጌታ በቃሉ ይናገረናል አይደል? በቃ በዝማሬ እንደተመከር ነው የህይወትን ቃል በጣም ብዙ ወዳጆቼ አብማይ እንኳን ደህና መጣሽ ይምላት ብዙ ሰዎች እያየሁ ነው። ደስ አለኝ በጣም። ክብር ለኢየሱስ ይሁን ለዘላለም። ብዙ ዘመን ብዙ አብሬ ያሳለፍኳቸው ጀግና እህቶች የአምላካችን ስም ብሩክ ይሁን። አሜን። እንጸልይ እስቲ። ሃሌሉያ። እናመሰግናለን። በመሃላችን ያለ የእግዚአብሔር መንፈስ እናከብርሃለን፣ ከፍ እናደርጋለን። እንድናመልክህ እንድትመክረን የመጣ እንድናመልክህ ከፍ እንድናደርግህ ልትረዳን የመጣ የእግዚአብሔር መንፈስ አሜን። ኢየሱስን በመሃላችን ከፍ ስላደረከው የት ድረስ መፈለግ እንዳለብን የት ጥግ ድረስ ለፍለጋ መሄድ እንዳለብን በምክር ቃል ዝማሬ በመሃላችን የፈሰስክ የእግዚአብሔር መንፈስ እናከብርሃለን። ክብር ላንተ ይሁን። ደግሞ አምላካችን አይሆንም ይህን የከበረውን ቃልን የምንሰማበት ደግሞ ቃል ሕይወትን መንፈስን ነውና ጌታ ሆይ ይሄ ሕይወትና መንፈስ ሆኖ ወደኛ በቃል ጌታው ስለሚመጣ ስለምንካፈለው ድንቅ መንፈስ እጅግ አድርገን እናመሰግናለን። የቃል ብርሃን ጨለማችንን ያበራ ጌታ ሆይ የቃል ብርሃን ድካማችንን ያንሳ። የቃል ብርሃን እግዚአብሔር ሆይ ቀንበርን ከኔና ከሕዝብ ላይ ይስበር በኢየሱስ ክርስቶስ ስምና ስልጣን። ማንኛውም የሚቃወመን ይህን ሰዓት የማይወድ ጌታ ሆይ በፊት መቀመጣችንን በማስተዋል እንዳንሰማ ቃልን እንዳንሰማ ልባችንን የሚከፋፍል የጨለማ መንፈስ የተመታ ይሁን። እግዚአብሔር የዘላለም አባት በብዙ ፍርሃት ውስጥ ያሉ ጌታ ሆይ ቃል ጌታ እግዚአብሔር ሆይ የፍርሃትን መንፈስ እንዲሰብርላቸው ጌታ ብዙ ድካም ውስጥ ያሉ መሄድ ያቃታቸው መጓዝ ያቃታቸው እንደ ኤማውስ መንገደኞች የሆኑ ደግሞ ጌታ ሆይ በቃልህ ዓይናቸው እንዲበራ እግዚአብሔር ሆይ እንደዚህ እንድትገናኘን በኢየሱስ ክርስቶስ ስም ላይ ጸልያለሁ። ሃሌሉያ። ስም ለዘላለም ይባረክ። ብቻህን ሰራተኛ ነህ ጌታ ሆይ አጋዥ ማትፈልግ ቃል ብቻውን ይሰራል ጌታ ሆይ በጉባኤያችን መካከል ይሄ ሰራተኛ የሆነ ቃል ባለመከልከል ይፍሰስ። ክብር ምስጋና ላንተ ይሁን። ከፍ አደርጋለሁ በኢየሱስ ስም አሜን። ስሙ ለዘላለም ይባረክ። ሁላችንም የሉቃስ ወንጌል ምዕራፍ 23 ላይ ብዙ ቆየው እዚህ ነው ብዙ አልወጣም። ሁላችንም እናውጣና እንዲሁ የጌታችን የኢየሱስ ክርስቶስ የተገኘንበት የዳንበት የተሰራልን ስራ አድራሻ የቀየርንበት ክርስቲያን ተብለን የተጠራንበት ሕይወትን የተካፈልንበት ስፍራ ነውና ሁሉም ክፍል አነበዋለሁ፣ ግን መናገር የምፈልግበትን አልፌ በኋላ አነበዋለሁ። በትዕግስት ሁላችንም ሙሉም ክፍል እናነባለን። በጌታ በኢየሱስ ስም አነባለሁ። ሁሉም በሞላው ተነስተው ወደ ጲላጦስ ወሰዱትና የሕዝባችንን ሲያጣምን ለቄሳርን ግብር እንዳይሰጥ ሲከለክል ደግሞ እኔ ክርስቶስ ንጉሥ ነኝ ሲል አገኘ ነው ብለው ይከሱት ጀመር። ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። እርሱም መልሶ አንተ አልክ አለው። ጲላጦስም ለካህናት አለቆችና ለሕዝቡ በዚህ ሰው አንድ በደልስ እንኳ አላገኘሁበትም አለ። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያወካል አሉ። ጲላጦስ ግን ገሊላ ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱ ደግሞ በዛ ጊዜ በኢየሩሳሌም ነበርና። ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው፣ ስለ እርሱ ስለሰማ ከብዙ ጊዜ ጀምሮ ሊያየው ይመኝ ነበርና። ምልክትም ሊያይ ተስፋ ያደርግ ነበር። በብዙ ቃል ጠየቀው፣ እርሱ ግን አንድስ እንኳ አልመለሰለትም።
የካህናት አለቆችና ጻፎች አጽንተው ሲከሱት ቆመው ነበር። ሄሮድስም ከሰራዊቱ ጋር ናቀው፣ ዘበተበትን፣ የጌጥ ልብስም አልብሶ ወደ ጲላጦስ መልሶ ሰደደው። ሄሮድስና ጲላጦስም በዛን ቀን እርስ በርሳቸው ወዳጆች ሆኑ። ቀድሞ በመካከላቸው ጥል ነበርና ጲላጦስም የካህናት አለቆችና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህን ሰው ወደ እኔ አመጣችሁት። እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደልስ እንኳ በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደ እኛም መልሶታልና፣ እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲህ አስቀጥቼ እፈታዋለሁ። በበዓሉ አንድ ይፈታላቸው ዘንድ ግድ ነበርና ሁላቸውም በአንድነት ይህን አስወግድ፣ በርባንን ፍታልን እያሉ ጮኹ። እርሱም ሁከትን በከተማ አንስቶ ሰውን ስለገደለ በወህኒ ታስሮ ነበር። ጲላጦስም ኢየሱስን ሊፈታ ወዶ ዳግመኛ ተናገራቸው። ነገር ግን እነርሱ ስቀለው ስቀለው እያሉ ይጮኹ ነበር። ሦስተኛው ምን ነው? ያደረገውስ ክፋት ምንድን ነው? ለሞት የሚያደርሰው በደል አላገኘሁበትም፣ ስለዚህ ቀጥቼ እፈታዋለሁ አላቸው። እነርሱ ግን እንዲሰቀል በታላቅ ድምፅ አጽንተው ለመኑት። የእነርሱ ጩኸትና የካህናት አለቆችም ቃል በረታ። ጲላጦስም ልመናቸውን እንዲሆንላቸው ፈረደበት። ያንኑ የለመኑትን ስለ ሁከት ሰውንም ስለ መግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስ ግን ለፈቃዳቸው አሳልፎ ሰጠው። በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት። ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ። ዳሩ ግን መካኖች ያልወለዱ ማኅፀኖች ያላጠቡ ጡቶችን ብፁዓት ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዛም ጊዜ ተራራዎች በላያችን ውደቁ፣ ከረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን? ሌሎችም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ። ቀራንዮ ወደሚባል ስፍራ በደረሱ ጊዜ በዛ እሱም ክፉ አድራጊዎች አንዱን በቀኝ ሁለተኛውን በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆንክ ራስህን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በዕብራይስጥ ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበር። ከተሰቀሉትም ከክፉ አድራጊዎች አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛ አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። 6 ሰዓት ያህል ነበር። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮኾ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ እግዚአብሔርን አከበረ። ይህንን ለማየት ተከማችተው የነበሩ ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቁ ተመለሱ። የሚያውቁት ግን ሁሉ ከገሊላ የተከተሉት ሴቶች ይህን እያዩ በሩቅ ቆመው ነበር። እነሆም በጎና ጻድቅ ሰው የሸንጎም አማካሪ የሆነ ዮሴፍ የሚባል ሰው ነበር። ይህም በምክራቸውና በሥራቸው አልተባበረም ነበር። አርማትያስ ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔርን መንግሥት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። አውርዶም በተልባ እግር ልብስ ከፈነው። ማንም ባልተቀበረበት ከዓለትም በተወቀረ መቃብር አኖረው። የመዘጋጀት ቀን ነበር፣ ሰንበትም ሊጀምር ነበር።
ከገሊላም ከእርሱ ጋር የመጡት ሴቶች ተከትለው መቃብሩን ሥጋውን እንዴት እንዳኖሩት አዩ። ተመልሰውም ሽቶና ቅባት አዘጋጁ፣ በሰንበትም እንደ ትእዛዙ አረፉ ይላል። ክብር ለኢየሱስ ይሁን። መቼም ኬሊ ዛሬ ስቅለት አይደለም ወይ ፋሲካ አልፏል፣ ይህን ቃል እንትንን ይዛ መጣች እንዳትሉ፣ በእርግጠኝነት በየቤተ ክርስቲያናችሁ ላስት ዊክ ስለ ኢየሱስ ስቅለት፣ ስለ ሞቱ፣ ስለ ትንሣኤው ሰምታችኋል። እና የሚገርማችሁ እኔ ላስት ዊክ ፊኒክስ ነበርኩኝ። በአንድ ቤተክርስቲያን የፋሲካ ኮንፍራንስ ነበር። በስቅለት ቀን የስቅለት ቃል ያቀረብኩት። ግን የሚገርማችሁ በ6 ሳምንት አገልግሎት ነው ወደዚህ የመጣሁትና በዚህ መንገዴ የአንዳንዱ ቸርች መልእክት ቀድሞ ነው የተሰጠ፣ የአንዳንዱ ቸርች መልእክት ደግሞ እዚህ ነው ገና ማምጣው ማለት ነው። እና የዚህ ቸርች መልእክት ግን የሚገርማችሁ ከየትኛውም ቀድሞ ነው የመጣው እና ቃል ብቻ ሳይሆን ነገራችሁ ትንቢታዊ የእግዚአብሔር ድምፅ። ጌታ ብዙዎቻችሁ ተፈጸመ ምዕራፍ ላይ ደርሳችኋል በያቸው ነው ያለኝና የመልእክቴ አርዕስት ተፈጸመ። ደስ የሚለው መስቀል ተሰቅሎ መዋል፣ ተገርፎ መዋል፣ ተሰቃይቶ መዋል፣ ተቆርሶ መዋል፣ ደምጦ መዋል ብቻ አይደለም ተፈጸመ እና ኢየሱስ ክርስቶስ ብዙ ልናገር የምፈልገው እሱ በተሰቀለው ስቅለት ውስጥ የሆነልንን ነገር እናውቀዋለን። ሕይወታችን ነው፣ ዝማሬያችን ነው፣ የዕለት ዕለት ትዝታችን ነው፣ ደግሞ የክርስትናችን መሰረት ነው። ይህን ቃል ተመርኩዤ ግን መናገር የምፈልገው ስለ እኔና ስለ እናንተ መስቀል። ክብር ለኢየሱስ ይሁን ለዘላለም። ምክንያቱም ኢየሱስ ክርስቶስ በአራቱም ወንጌል ላይ የሚወደኝ ቢኖር ራሱን ይካድ መስቀሌን ተሸክሞ ዕለት ዕለት ይከተለኝ ነው ያለው። ክብር ለኢየሱስ ይሁን ለዘላለም። እና የሚገርማችሁ የጎልጎታ የክርስቶስ ኢየሱስ የመስቀል ነው እዛ ጋር ተፈጽሟል። እኔና እናንተ ግን የእኔና የእናንተን መስቀል ግን መፈጸም ግን ግድ ይለናል ወገኖች። ክብር ለኢየሱስ ይሁን ለዘላለም። እና ላሳያችሁ የምፈልገው ከዚህ ውስጥ ኢየሱስ በመስቀሉ ላይ ከመስቀሉ መንገድ ጀምሮ ከፍርዱ ጀምሮ የሄደውንና እስከ ሞቱ ድረስ የሄደውን የመስቀል መንገድ ነው። ምክንያቱም የእኔና የእናንተ የመስቀል መንገድ ስለሆነ ክብር ለኢየሱስ ይሁን ለዘላለም። እና ጌታችን አምላካችን መድኃኒታችን ምንም ጥፋት ተገኝቶበት አይደለም። ያው በቃ እኔና እናንተን ከአብ ጋር ለማስታረቅ ከዘመናት በፊት የተገባውን የተስፋ ቃል ሊፈጸም ከድንግል ማርያም ተወልዶ መጣ። ይሄን መሞት ይሄን የመስቀል ሞት ሊሆን ግድ ነው። መወለዱ ብቻ ደስ የሚል ነገር ነው። የሚገርማችሁ የተደረጉት ታምራቶች ኢየሱስ በምድር እያለ የተፈወሱት ከሙታን ማስነሳቱ ሁሉ በጣም ደስ የሚል ድንቅ ነገር ነው። የሚገርማችሁ ግን የአብ ፍቃድ ግን ይሄን የመጨረሻው ግን በቃ የመጣበት ፍጻሜ ግን መስቀል ሞት ነበርና ለዚህ ነው ክብር ለኢየሱስ ይሁን ለዘላለም። ለመስቀል ሞት እንኳን ሲታዘዝ እንደ ቀላል አይደለም የታዘዘው። ጌተሰማኒ ላይ አምጦ ነው ወገኖች፣ አምጦ ተሰቃይቶ በቃ ብትወድ እንደዛ ራሱን ክብሩን ዙፋኑን ጥሎ የወረደው ኢየሱስ ተፈትኖ እንደው ብትወድ እቺ ጽዋ ከኔ ትለፍ ብሎታል። ግን የሚያበረታው መልአክ ታየው። ሰው ነው፣ አሁን ሰው ነው። ገባችሁ? እና የሚገርማችሁ ይሄንን ብሎ መስቀል ላይ የተንጠለጠለልን ኢየሱስ እኔና እናንተ ሸክም ከብዶ ደፋ ቀና ብለን የምንሰቃይበት መስቀል ይገባል። ክብር ለኢየሱስ ይሁን ለዘላለም። በደንብ ይገባዋል ወገኖቼ፣ ስሙ ለዘላለም ይባረክ። መስቀሉን ያላጋዥ ነው ተሸክሞ የሄደው ኢየሱስ። በጣም የሚገርም ነው። መስቀል ላይ ሲንጠለጠል ብቻውን የተንጠለጠለልን እና ያውቀዋል። የኔና የእናንተንም ድክም ያደረገን አይበቃም እንዴ ብለን የምንልበት የህይወታችንን መስቀል ያውቀዋል ወገኖቼ። ሰው ሊረዳን አይችልም። የሚገርማችሁ የመስቀል ቀን በጣም ከባድ ወገኖች። የመስቀል ቀን ብዙ ቀን ወዳጆቻችን አጠገባችን አሉ። መስቀል ግን ብቻችንን የምንሄደው የህይወት መንገድ ነው። በጣም የሚገርማችሁ የቅርብ የምንላቸው ሰዎች ሁሉ የምናጣበት መንገድ ነው እና ለዚህ ነው ኢየሱስ በጣም ይገርማል። በቃ እንደተባለበት ሁሉንም እንዳነበርነው ቃል ሆኖ
መጀመሪያ መናገር የምፈልገው ቁጥር 26 ላይ በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። በጣም የሚገርማችሁ ከትናንትና ጀምሮ አስቱ ማታ ጀምሮ በቃ ይሄንን ያለ በቃችሁ አልኳቸው። እንደውም ወይኔንም እሷንም በቃችሁ እስቲ በቃችሁ እንዴ በቃ ጌታ ያስደንቀኝ ነበር። ይሄ ቃል በጣም በተለያየ ሰዓት ማታም ምራት ላይ ጠዋትም ቁጭ ብለን ጠረጴዛ ላይ ዝም ብሎ ይመጣል ነበር። አስቱ ይመጣል፣ ወይኔ ይመጣል እና ግርም ይለኝ ነበር። እና ሲሪየስሊ ነው የምነግራችሁ። እኔ አገር አቋርጬ የመጣሁት ጸልዬ የጌታን ድምፅ ሰምቼ ስለ እናንተ ነው የመጣሁት። ስለዚህ ድምፃችሁ ነው ወገኖች መንገድ የምትጨርሱበት። ደስ የሚለው ጌታ ማንነቱ የደስታችንን ቀን ብቻ የሚያወራ አምላክ አይደለም። የመከራችንን ቀን በሕይወታችን ሊመጣ ያለውን የጭንቅ ቀን የማናልፍ የሚመስለውን ቀን ሁሉ ያወራናል። ሊገርማችኋል። ግን አውርቶ አይሄድም። ደስ የሚለው ይሄ ነው። አውርቶን አይሄድም። አለብሽ ልጄ በፊትሽ መከራ ብሎ ከሄደ መከራውን የምንጨርስበት ጸጋና አብሮነቱ ሰጥቶናል። ክብር ለኢየሱስ ይሁን ለዘላለም። እና ኢየሱስ ወደ መስቀሉ ከመሄዱ በፊት ታውቁታላችሁ፣ በጣም ተገርፏል። በጣም ብጥስጥስ ብሎ ነው የተገረፈው። ይሄ ኖርማል ግርፊያ አይደለም። ታውቃላችሁ አንድ እህት እንደው ምን አለች? ኢየሱስ እኮ እንደ በርገር ስጋ ነው የተከታተፈው አለች። የቀረ ነገር የለም። ኢየሱስ ለመሞት ብቻ ነው መስቀል ላይ ሄደው ጨርሶታል መንገድ ላይ። እና ይሄንን የደከመ ተገርፎ ስለ በደላችን ስለ ኃጢአታችን በቃ የአብ የሰው ሁሉ በደል ትናንት ዲዮም አስቶይንን በሚገርም ተገልጸው ነበር ስለ ቢን እና ቢን ቆሻሻ አውጥተን በቃ አውጥተን ውሰዱ ነው የምንለው አይደል? በቃ እናውጣለን የሳምንቱን ቆሻሻ። ከዛ በኋላ መጥቶ ይወስዱታል። ልክ አብ እንደዛ ነው ያደረገው ትል ነበር። አምጥቶ ከዛ ፍጥረት ጀምሮ እስከሚመጣው ገና እስከ መጨረሻ እኛ እስካልደረስንበት ያለውን ትውልድ በደል ሁሉ አቀማጭቶ በደል ሁሉ እሱ ላይ ነው ያደረገው። እና ልቀን ያለው ኢየሱስ የሚገርማችሁ ይሄ ሁሉ ግርፊያ ይሄ ሁሉ በደል አባቱ ፊቱን አዙሮበት ጭልምልም ብሎ እያለ የሚገርማችሁ ሰው የለውም ነበር ኢየሱስ። እና እዚህ ጋር ጲላጦስ ምን ይላል? ቁጥር 6 ላይ ከገሊላ ሲሉ በሰማ ጊዜ የገሊላ ሰው ነው አለ። ኢየሱስ የገሊላ ሰው ነው። ገሊላ ወዳጆቹ ያሉበት እኛ ልክ አስተዳደጋችን ከአዲስ አበባ ነን፣ ከእንትን ነን፣ ከናዝሬት ነን፣ ከደብረ ዘይት ነን እንደምን ኢየሱስ ከወዴት ነው ሲባል ከገሊላ ነው። እና ገሊላ የሱ የሁሉ ነገር ጅማሬ ነው። ታስታውሳላችሁ? በገሊላ የመጀመሪያውን ሐዋርያቱን 12ቱን ሐዋርያት የመረጠበት ስፍራ ነው ገሊላ። ሁለተኛ ቃና ዘገሊላ የመጀመሪያውን ታምራት በምድር ላይ ያደረገበት ስፍራ ነው ገሊላ። ገሊላ ያ ኢየሱስ ክርስቶስ ሐዋርያቱን ጥቂቶቹን ይዞ ወጥቶ በተራራ ላይ መልኩ የተለወጠበት ክብሩ የመጣበት ሙሴና ኤልያስ መጥተው ያነጋገሩበት ነጭ ልብስ የለበሰበት ስፍራ ነው ገሊላ። ገሊላ ኖርማል ስፍራ አይደለም ለኢየሱስ ሁሉ ነገር ነው። የሚገርማችሁ ግን በዚህ ቀን ግን የገሊላ ሰዎች ኢየሱስ አጠገብ ነበር። አያችሁ የመስቀል ሕይወት የመከራ ቀን ለምን እንደሆነ ሰውን ብቸኛ ነው የሚያደርገው። ወዳጅ የምትሉትን ሁሉ ነው ካጠገባችሁ ዞር ነው የሚያደርገው። እና እዚህ ቀን ላይ ሸክም አቃተው ኢየሱስ መስቀሉን ይዞ ጎልጎታ ላይ መድረስ አቃተውና ዞር ሲሉ ወዳጆቹ የሚባሉት የሉ፣ ሁሉም የሉ። እዚህ ጋር ምን ይላል? ከገጠር ሲመጣ ስምዖን የተባለ የቀሬና ሰው ነው። ኢንቨስት ያላደረገበት ሰው፣ ያልጸለየለት፣ ታምራትን ያላየ ለራሱ ጉዳይ ወደ ከተማ የሚገባ ሰው ተገኘ። ጉትት ታደረጉና በልሄድ መስቀል ተሸከምለትና እዛ ተሰዋል። ወገኖቼ እኛም ቢሆን የጸለይንላቸው ያጽናናናቸው ብዙ ነገር አለናቸው የሆናቸው ሰዎች የመስቀል ቀን ላይ አናገኛቸው። ይሄ የእግዚአብሔር ፍቃድ እንደሆነ ነው ነግራችሁ ዛሬ። ክብር ለኢየሱስ ይሁን በዘላለም። የመስቀል ነገር ነው። ቅድም ብያችኋለሁ። ማንም የሚወደኝ ቢኖር ራሱን ይጣል፣ መስቀሌን ተሸክሞ ዕለት ዕለት የየዕለት ኑሯቸው አለ። ስለዚህ በየዕለት ኑሯቸው ውስጥ ጭዱ አብረን የበላናቸው
ትጠብቃላችሁ። አይገርማችሁ? አብራችሁ የጸለያችሁትን ሰው ትጠብቃላችሁ። የሆነ ቀን እኔ እዚህ ውስጥ እናማ እያለሁ ኮን እያለች ፀሐይ እያለች በጣም ብዙ ዓመት 15 ዓመት ልጆቼን እያሳደግኩ ነው በፓልቶክ ያገለገልኩትና ከ3 ዓመት በፊት ልክ አጋጣሚ ሆነና ከዚህ በፊት መስክሬላችኋለሁ ካንሰር ሲይዘኝ የያዘኝ ኮቪድ ሰዓት ላይ እና የሚጸልይልኝ ሰው ጠፋ። ሰው አጣሁ ወገኖቼ። የእውነት ነው የምነግራችሁ። እንዲያልኩት ጌታ ይህን ሁሉ ዘመን ለስንቱ ቤት አስጮኸኝ። አንተ ለምንም አንድ ሰው የለ የመስቀል ቀን አንድ ሰው ለኔ የሚጸልይ እኔ የሚያጽናና ሰው የለ ጌታ። የእውነቴን ነው የምነግራችሁ። እንድነግር እንኳን ለሰው አልፈቀደልኝም ከቤተሰቤ በስተቀር በጣም ጥቂት ከምላቸው በስተቀር። ይውቃቁዬ ያለች ኮቪድ ጊዜ ብዙ አብረን እናሳልፍ ነበር በጸሎትና ሁሉ ጊዜ ቃቁዬን ጸልይልኝ ያመኛል እላታለሁ። በኋላ ላይ ግን የኦፕሬሽን ነገር ላይ ስልሽ አንቺ ኬልዬ ምን ነው ይሄን ነገር እኔ አልወደድኩትም። ምንድን ነው ግን የሚያምሽ? አሁንስ ደስ አላለኝም። ኦፕሬሽን ደረስሽ አታውቅም ተናገሪ ላለኝ ብቻ ነው። ወይኔ አታውቅም። በጣም ወዳጆቼ ናቸው። አንድ ሰው በጣም መርጬ ነበር። ለምን ጌታ ምን አለኝ? ልክ እዛ ውስጥ ስገባ ነቢይ ዘኔ ታውቁታላችሁ። አንድ ፕሮግራም ላይ መስቀላችሁንና ተሸከሙ አይወርድም ሞታችሁ ነው ከዛ ላይ የምትወርዱታል። እረፍ በቃ ለነፍሴ የሰበኳት መስቀልሽ ነው ጨርሽ። እና ይሄ ቀን ከባድ ቀን ነው። የገሊላን ሰዎች በሩቅ እንደሆኑ እናንተም የቅርቤ የሰፈሬ አብሬ የበላሁት የምትሉት የሚርቅ አያችሁ። ኢየሱስ ያውቃል። ይሄንን በፉትስቴፑን አይደለም እንከተለው። አይቀየርም፣ ለማንም አይቀየርም። አይዘው ለሁላችንም ይሄ መንገድ ግድ ነው ወገኖች። እና ኢየሱስ ይህንን ያገዘውን ሰው እያየ የታዘበ ይመስለኛል። ወዴት ሄዱ? በመረጥኳቸው ወዴት ሄዱ? እንዲህ ታምራት ሳደርግ ያዩት የት ሄዱ? አልተጻፈም እንጂ በእርግጠኝነት ሰው ነውና ይላል። እና ኢየሱስ መስቀሉ ላይ መጣ። ይህ ሰው አደረሰው። በመስቀል ላይ እያለ ከእንደገና ይተፋበታል፣ ይሳቅበታል፣ የሾህ አክሊል ይደፋበታል፣ ወገኖች ይዘበትበታል። ጭራሽ ከጎንና ከጎኑ 2 ወንበዴዎች ተሰቅለዋል። እንደው ታች ያሉትስ እሺ እንደው ዓለም ላይ ናቸው። እዚህ ወንበዴው አንተ አለ በቃ የስድብ ጥግ ሊሞት የደረሰው ወንበዴ ምንድን ነው? ንጉሥ ነኝ ሀገር አለኝ ስትነበር ገዢ ነኝ ስትነበር እስቲ በላ ራስህ አይደል ደግሞ እኛንም አይደል ብሎ ተዛበተበት። በቃ የስድብ ጥግ የንቀት ጥግ ወገኖች። ከጎን ያለው ግን ብድግ አለና እሱም በአንድ አይነት ፍርድ ነው ተፈርዶ የተሰቀለው። አንተ እኔ እናንተ በኃጢአታችን ነው ይህንን ምን ሆነው አንተ እና እኔ ይህንን ስንሆን ይህ ሰው ንጹህ እኮ ነው እንዴት ያለ አቅም ያገኘው ብሎ ይህኛው ስለዚህ ያኛው ይገስጻል። አያችሁ የመስቀል ዕለት አንዳንድ ሰዎች የሚያምኑብን አይጠፉም። ሰው ሲጠፋ የማትጠብቋቸው ሰዎች ያምኑብናል። አይገርማችሁ? በቃ ተፈቅዶላቸው ነው ከጎን የሚሰድብ ከጎን ደግሞ አብሮ የሚቆም ወይ መስቀል ቀን እና ኢየሱስ ተገረመ በዚህ ሰው። እንዴት እውነት ነው መንግስት አለ መንግስት አለኝ ብዬ አስተማርኳቸው በሄዱበት ስለሚመጣው ዘመን የነገርኳቸው ክደውኝ በሄዱበት አንተም ተማርከን መንግስት አለ አልከኝ። አዎ ጌታ ሆይ በመንግስት አስብ አሉ
የመከራ ቀን እግዚአብሔር በውስጣቸው የተቀመጠው አምነውብን የሚቆሙ ሰዎች ክብር ለኢየሱስ ይሁን። ትዝ ይላችኋል ኢየሱስ በበረት ሲወለድ ይገርመኛል። እኔ እበት እኮ ነው ከብት መሀል የተወለደው የአይሁድ ንጉሥ የተባለ ነው። ከብት መሀል ማንም አይጠብቅ ልጅ ተወልዶ ማለት ስለዚህ ማንም እዛ ከብት ዙሪያ ሊመጣ የሚችል እዛ ግን እረኞቹ ነው እግዚአብሔር ሄደ በረከት የማይጸየፉ አያችሁ የበረቱን ህይወት የሚመጥኑ እበት ይላል የማይሉ ሰዎች ጋር እግዚአብሔር መጣ፣ ንጉሥ ጋር መጣ። ክብር ለኢየሱስ ይሁን። ሃሌሉያ የሚያምኑብን አሉ እላችሁ ነው። በቃ በማይጠበቅ አለ እሱ ውስጥ አንድ ነገር የሚሉ እግዚአብሔር ያስቀምጣበት ነገር አለ። ምንም ዛሬ በበረት ቢሆን ብሎ አወላለዱ በበረት ቢሆን አሁንም በጣለው የሚሉ እግዚአብሔር ራሱ ወዶ የሚገልጽላቸው ወደኛ መጥተው በረት ውስጥ ለእግዚአብሔር ክብር ለማጠን በውስጣችን የተቀመጠውን ጸጋና ክብር ለእግዚአብሔር ክብር ለመቀበል የማይቸገሩ ሰዎች በዚህ በመስቀል ቀን አሉ ወገኖች። ክብር ለኢየሱስ ይሁን። ለዘላለም እና ሲመጡ ከከርቤ ጋር ይመጡት በደንብ ያውቃሉ እኮ ተገኝቷል። በግርግር ተኝቶ ታገኙታላችሁ ተብለዋል። ስፍራው ሁሉ የተነገራቸው በግርግር እና መሬት ኮከብ ተሰጣቸው። መጡ ኢየሱስን ሲያዩት አልተደናገሩም፣ ምንም አልተደናገሩም። መልአኩ ነግሯቸው በጨርቅ ተጠቅልሎ እንቧ በሚል ከብት መካከል ሰገዱለት። ክብር ለኢየሱስ ይሁን። ለዘላለም እና አያችሁ የመስቀል ቀን ኢየሱስን ይሄ ሰው አመለበት በመንግስት በመጣ ጊዜ እኩል እየሞተ እኩል በመስቀል ላይ እየዋለ በቃ ቅድም እንደውም ስንባባል ነበር ደም ቁስል በሚሸጥበት ከነሱ እሱ ብዙ ተጋቆ አልቆለት ነው ዛሬ ነው። እዚህ ነው ኢየሱስ ቶሎ ሞተ ይላል። መስቀል ላይ አልቆየም። ከነሱ ግርፋት ሁሉ የሱ ይበዛል። ያንን እያየ ሰው ያምናል። አይታጡ እንደዚህ አይነት ሰዎች የመከራችን ቀን በእኛም ያምኑ ደስ የሚለው ቀን ሳይመጣ ብሩህ ቀን ሳይመጣ አለባት የሚሉ አለበት የሚሉ ክብር ለኢየሱስ ይሁን ለዘላለም። ኢየሱስን እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለ። የእግዚአብሔር አምላካችን ስም ብሩክ ይሁን ለዘላለም። ከዛ ላይ እንዲህ ይላል ቁጥር 44 ጀምሮ አነበዋለሁ። 6 ሰዓትም ያህል ነበር፣ ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮኾ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ እግዚአብሔርን አከበረ። ይህንንም ለማየት ተከማችተው የነበረው ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቁ ተመለሱ። የሚያውቁት ግን ሁሉ ከገሊላ የተከተሉት ሴቶች ይህን እያዩ በሩቅ ቆመው ነበር። አያችሁ፣ በሩቅ ቆመው ይቀርበኛል ብላችሁ በምትጠብቁበት ሰዓት የመስቀል ቀን ወዳጅን በሩቅ ሩቅ ያደርጋል። ከማንም በላይ በጥጉ አጠገቡ ሊሆኑ የሚገባቸው ነበሩ የገሊላ ሰዎች፣ ግን አልሆነም። በሩቅ ቆሙ። ወገኖች ያጽናኑኛል የምትሏቸው ይደርሱልኛል የምትሏቸው ክብር ለኢየሱስ ይሁን ለዘላለም። ደስ የሚለው ግን የመስቀል ኑሮ ዘላለማዊ አይደለም፣ ጊዜያዊ። ክብር ለኢየሱስ ይሁን ለዘላለም። ይህንን ብቻችሁን ከፍ ብላችሁ የተሰቀላችሁበትን መስቀል ደግሞ ባህሪው ከፍ ብሎ ማንም እንዲያችሁ ነው የተሰቀሉት። አንድ ወንድማችን ነበርና አንድ 2 ዓመት ከምናምን በፊት ካቆየን ታውቃለች። በጣም በከባድ መንገድ ውስጥ አለፈ እና ወደኛ ቤተሰብ ነበር የመጣውና
ከተማውን ለቅቄ ይሄዳል። በቃ የመጨረሻ የሞት ጥግ መንገድ ነበር የሄደውና በቃ ከተማውን ልልቀቅ። ክርስቲያንን የሚመራ ሰው ነው፣ የእግዚአብሔር እጅ ያለበት ሰው ነው። እውነቱን ለመናገር ተሸክሞ እዛ ከተማ ላይ የሚያቆይ አልነበረ ያለፈበት መንገድ። ግን አንድ ቀን ስንጸልይ ጌታ እንዲህ በይዋል፣ ይሄ የመስቀል ሰዓት ነው፣ ሁሉ እንዲያይ ከፍ ብለህ እንደኔ የተሰቀልክበት ሰዓት ግን አለ ጌታ ከተማ አልቀልም ፈጽመ ግን ክብሬ ይታያል። የሚገርማችሁ ነገር ይህንን ልክ ብሎት በጣም በከባድ ሁኔታ ካለፈ በኋላ የዛሬ ወር አካባቢ ሆላንድ ነበርኩና በእሑድ ቀን ጠዋት የተነስቼ እየተዘጋጀው መስቀል ላይ ቆይልኝ ያለው ጌታ መጣ። እኔ ጋር መጣና አመጣው። ተፈጸመ ላይ ክብር ለኢየሱስ። ለእናንተም እኮ የምላችሁ ተፈጸመ ተፈጸመ። ክብር ለኢየሱስ ይሁን። ምዕራፍ አልፏል። የብዙዎቻችሁ ምዕራፍ አልፏል። አንዳንዱ እኮ እንደዚህ 5 ዓመት 10 ዓመት አይደለም። አንዳንዱ እኮ መስቀል ላይ የዋለ 20 ዓመት ነው። ጸጋ የሚባል ደግፎን እንጂ ክብር ለእግዚአብሔር ይሁን። አሜን። እኔ ራሴ 1990 በኢትዮጵያ 1993 በኢትዮጵያ ማለት ነው በጣም ከባድ መንገድ በህይወቴ ይሆናል ብዬ የማልጠብቀው መንገድ አልፍ ነበርና ያን መንገድ ታዲያ በይቅርታ ስለመመለስ በይቅርታ ሲያስኬደኝ አይበቃም እንዴ ጌታ ይሄ ነገር አይበቃም እንዴ? አንድ ቀን የእውነቴን ነው የምላችሁ እየጸለይኩ ሳሎኔ ውስጥ እንደዚህ ተፈጸመ ተብሎ ተጽፏል። አሜን። ፊኒሽ ዲያምገሩ ተዘጋ። አሜን። በተፈጸመ ይዘጋ። አሜን። ክብር ለኢየሱስ ይሁን። አሜን። በጣም ይገርማችኋል። እኔ በጣም ከዚህ መስቀል ህይወት በጣም የተገረምኩበት ፓርት ይሄ የገሊላ ሰዎች በሩቅ ቆመው ነበር። ኢየሱስ ክርስቶስ እስኪሞት ድረስ ምንም ቢሆን በሩቅ ቆመው ያዩት የነበሩት ሴቶች ናቸው፣ ወንዶች አይደሉም። ሰማችሁ? ጥቂት ወንዶች ስላሉ ድምጻቸው አልሰማም። ዋጣ አለ። በሩቅም ቆመው ነበር የተባለላቸው ሴቶች ናቸው። ሴቶች ለራሳችሁ ክብር ለኢየሱስ ይሁን። ምንም ቢሆን በሩቅም ቆመን ቢሆን ምን ያለ አይገርም? ጥለና እንሄድም። አይገርማችሁ? አንጀት አለ። ስሙ ለዘላለም ይባል። ኢየሱስ ያድናል። ለዚህ ነው ሴት ኢየሱስ ሁሉ ጊዜ በሴቶች ይገለገላል። ያ ባይሆን እኔ እዚህ ጋር ቆማለሁ። ይወዳል ጌታ። ስሙ ብሩክ ይሁን። የትንሣኤዋ ሰባኪ ሴት ናት። ጨለማን አቋርጣ የሄደችው ሴት ናት። እንዲህ በሩቅ የቆሙት ሴት ናቸው። መስቀሉን ደግሞ ስር የነበሩ ሴቶች ናቸው ከዮሐንስ ጋር። ክብር ለኢየሱስ ይሁን ለዘላለም። እና የሚገርም ፐርሰናሊቲ ያለን ለጌታ ምንም ቢሆን ብንርቅ ርቀን አንሄድም። ክብር ለእግዚአብሔር ይሁን ለዘላለም። እና እነዚህ ሴቶች እና እነዚህ ሰዎች በጣም ነው የሚያስገርሙ። እኔ ኢየሱስ ከመስቀል ጨርሶ ከወረደ በኋላ ዞር ብሎ የሚያቸው አልመሰለኝም። ይገርማቸዋል። ምክንያቱም ያን ሁሉ ውለታ ውሎላቸው ከሌሎች ከተማ በተለየ መንገድ ያችን ከተማ መርጦ ከዛ ከተማ ክብር አሳይቷቸው ወደኋላ እንዳይመለሱ የሚይዛቸው ብዙ ነገር አለ። ኢየሱስ ስላስተማራቸው ብቻ ሳይሆን አብ ክብሩን ገልጦላቸዋል። የተራራው ስብከት በገሊላ ወገኖች ብዙ አነጋጋሪ ነገር ነው የሆነው በገሊላ እና ኢየሱስ ይህን ኢንቨስት አድርጌ የሉም ብሎ አልተለያቸውም። የሚገርማቸው ሐዋርያት ሥራ ምዕራፍ 1 ላይ ምን ይላል? ኢየሱስ ክርስቶስን ደመና ከፍ 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 ስታደርገው ይዛው ስትሄድ እዛ ጋር ነው እነማን እንደሆኑ የሚነግረን። ወንጌሉ አይነግረንም። በደመና ሄደ፣ እንዲህ ሄደ፣ እያዩት ሄደ የሚለው ሐዋርያት መጽሐፍ ላይ ግን መልአኩ ይመጣና ዝም ብለው ፈዘው ቆመዋል። ኢየሱስ ደመና ይዛው ሄደች። እናንተ የገሊላ ሰዎች ስለምን ዝም ብላችሁ ቆማችኋል? እንዲሁ ሲሄድ እንዳያችሁት እኮ ይመጣል አላቸው። ክብር ለኢየሱስ ይሁን። የሚገርም አምላክ አለ።
ለካ ብድግ ሲል የሄደው ገሊላ ነው። አይገርማችሁ? ማርቆስ 16 ላይ ይናገራል። ነግሯቸዋለሁ ከእንዴ ያላቸው ይህን ድንጋይ ማን ያንከባልልልናል እያሉ ሽቶ ይዘው ሲመጡ ድንጋይ ላይ ቁጭ ብሎ መልአኩ ጠብቃቸው። ነግሯቸዋል እኮ ወደ ገሊላ እቀድማችኋል ብሎ ቀድሞ ነግሯቸዋል። አይገርምም? ይህን ክደት አያውቀውም ኢየሱስ። ስንቶቻችን የመከራ ቀን ላይ በሩቅ የቆሙብንን ሰዎች ወዳጅ አድርገን የምንቀጥ? አቤት ወረታችን፣ የወረታችን ብዛት! ዛሬ በዚህ ነገ በዛ መንደር ወገኖች፣ አንድ ነገር በጌታ መንፈስና ፍቅር ሆኜ ርኅራኄ ሆኜ ልንገራችሁ፣ ሰው አታባክኑ። እውነቴን ነው የምነግራችሁ። እነዚሁ ሰዎች ኢንቨስት አድርጌባቸዋለሁና አለ ኢየሱስ። ያን ሁሉ ኢንቨስት አድርጌ አልተዋቸው፣ እታገሳቸዋለሁ ብሎ ኤማውስ ሲሄዱ ተከተሏቸው። መንገድ ላይ ፈርተው ሲቀመጡ በር እንደተዘጋ ብድግ ብሎ ሰላም ለእናንተ ይሁን ብሏቸው ይመጣል። ተውት። የቶማስን ጥግ ድረስ አለማመን ተመልከቱ። ተነግሮት ኢየሱስ ተነስቷል ከሙታን ተብሎ ሲነገር የለም በመሃላቸው የለም። አስፈርቷቸው ሁሉም አሉ፣ እሱ ግን የለም ነበር። ኢየሱስ እኮ አየነው መጥቶ እኮ እንደውም ራሳችን ሰምተን አይደለም መጣ መሃላችን አሉት። ሲሉት እኔ እሱ መሆኑን ማምነው አንድ በዚህ በእጁ ቁስል፣ ሁለት በጎኑ ቁስል ሳስገባ ነው ሲል አይገርማችሁም? ደጉ ጌታ አሜን ሃሌሉያ። አንተ ካሳታምን ከምትቀር ማን ካቁስሌ ነው የኔ ጌታ ይሄው ጎኔን ውጋው። አሜን ሃሌሉያ። ኢየሱስ ጌታ ነው። አሜን ወገኖቼ፣ መስቀል መሸከም ብሎ ሲያስተምረን በድካም ያሉትን በእኛ ላይ የደከሙትን ማለት ነው። ግዴታችን ነው። በሌላማ ቢደክመው ግዴታችን እኮ ነው። በእኛ ላይ በመከራችን ቀን ላይ የተዛበቱትን ደሞ ምንትሆን እስቲ ጉዷ ላይ ያለው ደሞ ምንትሆን ይሄኛውን አልፋለች ይሄኛውን እንዴት ታልፏለች እያሉ አጠገብ ስንጠብቃቸው በሩቅ የውድቀታችንን የስድባችንን የውከታችንን ነገር የጠበቁ ያዋጡ እነዛ ሰዎች ላይ ኢንቨስት አድርገናልና ወገኖች፣ ኢየሱስ እንዳስተማረ መስቀል ማንንም እያንጠባጠብክ እንድትሄድ አይፈቅድልን። ኔቨር አይፈቅድልንም ወገኖች። መስቀላችን አንዱ ባህሪው ይሄ ነው። ክብር ለኢየሱስ ይሁን ለዘላለም። የኔና የናንተ ችግር ሰው በትዳር ይፈተናል፣ በልጅ ይፈተናል፣ በጤንነት ይፈተናል። እሱ ብቻ አይደለም መስቀላችን። እነዚህ የሚንቁን ግድ ነው። ኢየሱስ ይህን መንገድ ሄዶ ነው የክብሩን የደመናው በደመና የሚሄድን ቀን ያለው። ክብር ለኢየሱስ ይሁን ለዘላለም። ወገኖች ስላልተፈቀደላቸው እኮ ነው። አብርሃም ትዝ ይላችኋል? አንድ ልጅ 25 ዓመት የጠበቀው ልጅ እንዴ መጨረሻ እኮ እግዚአብሔር መጥቶ የዛሬ ዓመት ሲላቸው እኮ ሳራ የሳቀችበት ምክንያት ይገባችኋል? በየሆነ ዘመን እየመጣ እግዚአብሔር እናታቸው ውርድ ሲል ይመጣና ተስፋ ቃል አድርሶላቸው ይላል እና ለምደውታል። ይጋግርለታል፣ እሷ ትጋግራለች፣ አብርሃም ያርዳል፣ ይጣጣስ፣ እግዚአብሔር ይበላል፣ ይሄዳል፣ ተስፋ ይሰጣቸዋል። ተስፋቸው ይታደሳል። እንዴ ነው አሁን የመጨረሻው እግዚአብሔር መጣ። የመጨረሻ መጥቶ የዛሬ ዓመት ሲል ሳራ ሳቀች። ለምን መጥቶ ተስፋ ቃል እያደሰ ሲሄድ ብቻ መጣቱ? ኢየሱስ ጌታ ነው ለዘላለም። እንዴት ይሆናለች በዚህ ዕድሜ ባረቀለሳ ከስታረግዝና ግን ስትወልድ እንዲህ አለች። በ90 ዓመቷ ለአብርሃም በዚህ ዓመቴ በእርጅናዬ ጡት እንደማጠባለት ማን በነገራት? ክብር ለኢየሱስ ይሁን ለዘላለም። እና እንደዚህ በዚህ ምጥ ነው የመጣው። ዝም ብሎ ልጅ አይደለም ወይ 2-3 ልጅ ኖሯት ከልጆች መሀል አይደለም እግዚአብሔር ጠየቀው። አንድና አንድ እሱ 100 ዓመት እሷ 90 ዓመት ላይ ቆሙ። አምጣው እንደውም 100 ዓመት ያልፈዋል። ለምን ልጁ ጎልምሷል ይዘንዛል እና አምጣና ረጅልኝ ሲሉ
ይዞት ወጣ። ማንንም አልሰማም። አብርሃም ወደ ሚስቱ አልዞረ። የመጣው ይምጣ፣ የሰጠኝ አንተ፣ ያሳቀፍከኝ አንተ፣ ሪስኩን የምትወስደው አንተ ነህ። ለምን ሳቅሽ ብለህ እንኳን ያሳቀፍካት ራስህ ነህ። እኔ ከጉብዝና ያወጣ እኔ ማለት ይቻላል ይሰዋል ብሎት ይዞት ወጣ። ይዞት ሲወጣ አብሮ ሎሌዎቹ እንጨት አሸክሞ ይዟቸው ሄደና እግዚአብሔር ደግሞ ልጅ ብቻ ነው የጠየቀው። በማሳየት ተራራ ላይ ብሎ የ3 ቀን መንገድ ሆድ እየባባ አንተ በኢየሱስ ክርስቶስ 3 ቀን ልጅህን ስለማረድ እንደው ቶሎ ሸካ አድርገህ ገልገል በቃ ያው ሰው ደግሞ ምናምን እኮ ጥሩ ነው። 3 ቀን መንገድ እየሄድክ እያሰላሰልክ ላርደው ነው። አንድ ልጅ ዘመን ጠብቄ የአባቴ ቤት ዘመን አባይ ትቼ አለኝ ሰጠኝ። አሁን ደግሞ ሰዋ ትላለህ። አብርሃም ግን አይደራደርም። እቤት ነው የሰዋው። ክብር ለኢየሱስ ይሁን። አሜን። መጡና ያለው ተራራ ላይ ሞሪያ ላይ ሲደርሱ አብርሃም ማለት በለው እዚህ ጋር ቆዩ። አየህ እኛ ለምን ቆዩብን ነው የምንለው። አብርሃም ግን እንዳያልፉ ከዚህ በኋላ የኔና የእግዚአብሔር ጉዳይ ነው። መስቀሌን ሞተው ብቻዬን ነው፣ መስዋዕቴን ይዤ ነው። ስሙ ለዘላለም ይባረክ። አሜን። ያጀግነን። አሜን። ያጀግነን። አሜን። ሃሌሉያ። አሜን። ተራራው ሰጣን አረጋቸውና ልጁን ይወጣ ወዱ ነው ያለው። አያችሁ መንገድ፣ የመስቀል መንገድ እግዚአብሔር አይበቃውም ብሎ አይበቃውም። ተራራው ላይ ወጣ። አረጫኩና አብርሃም ብሎ አይበቃውም እያየው እኔ ነው እሱ ተራራ ላይ አብርሃም በዚህ በኩል ይስሐቅንና እንጨቱን እሳቱን ይዞ ይወቅ፣ በዚህ በኩል እግዚአብሔር በጉ ነው። ልክ ጫፉ ላይ ሲደርሱ እኩል ደረሱ። ያርደው ብድግ ሲያለ በቃ አሁን አየው። አሜን። ክብር ለኢየሱስ ይሁን ለዘላለም። ሳንሞት አየው አባል ወገኖች፣ ሳንጨርስ መንገድ። ክብር ለኢየሱስ ይሁን ለዘላለም። ዋው! ኢየሱስ ያድናል። አሜን። ኮምጣጤ ይመስላል ቃሉ፣ ግን ህይወት ነው ወገኖች። ደግሞ እናንተ የጨረሳችሁ ሰዎች ናችሁ። ተፈጸመ ላይ ያላችሁ ምዕራፍ የጨረሳችሁ ብዙ ዘመን ጌታን የጠበቃችሁ ክብር ለእግዚአብሔር ይሁን ለዘላለም። እና ኢየሱስ ይገርማችኋል ተመልሶ እነዛ ወዳጆች ጋር እንደሄደ እነዛ የገሊላ ሰዎች ጋር ሌሎች ጋር ሞቴን የሚያዩ ስቅለቴን የሚያዩ ውርደቴን የሚያዩ ትንሣኤን የሚያዩ ወደ ደመናም ሲሄድ ያሉ እንዲሁ ደግሞ መጥቶ ስለነሱ ነው። ክብር ለኢየሱስ ይሁን ለዘላለም። ዛሬ በቃ ያንጠባጠብናቸውን ሰዎች መልካም ነው ዞሮ አይመስላችሁ? ጠብ እያደረግን ለዚህ ቀን ልጅ መጣች። ለዚህ ቀን እኮ እንደውም እንዲህ ነው እኮ እንዲህ አይገርምሽም? እንዴት ሆንሽ ብላ እንኳን አልጠየቀችኝም። ፊቷን አዙራብኛለች፣ ጀርባዋን አዙራብኛለች። እነሱ ጋር በፍቅር ነው ያለን ወገኖች። ሃሌሉያ። ታውቃላችሁ እግዚአብሔር ውርደታችንን ያሉትን ነው ክብራችንን እንዲያዩ የሚፈቅደው። ስሙ ለዘላለም ይባረክ። ያስለቀሷችሁ እያወቀች ኑሮ እያወቀች የሚሄደውን መንገድ እውነት እያወቀች አማኛ ቆመች ስቃይ እያወቀች እነዛው ሰዎች ክብራችሁን ያያሉ። ስሙ ለዘላለም ይባረክ። እና ያ ፓስተር የዛሬ ወር ለአንድ ነበርኩ ብያቸዋለሁ። ጠዋት ስነሳ በቃ አመጣ ተፈጸመ ላይ ደርሷል ይባል። ከዛ ደውይለት ሲለኝ በጣም ብዙ የሚያደርግ መንገድ ነው። እሷም አለችበት ቃብዬ ነገር ውስጥና ረጅም ዓመት ቤት የመጣ ነው 2 ዓመት ከምናምን እና እኔ አሁን አልኩት ጌታ አልደውልለት፣ በፍጹም አልደውልለት። ብዙ ላክል ሌላ ሰው ላክለት አልኩ። ደግሞ የሆነ እምቢ የሚለው ነገር ውስጥ ነበር። ከዛ ሻወር አድርጌና ልብስ የለብስ ስልክ ጮህ ሳይወሱ ብትካቱ ሰላም አላልኩት። ወይኔ ፓስተር እግዚአብሔር ላይ ላክ የሚገርም ጌታ ተናግሮኝ እኔ አልመጣም ብዬ አንተ ራስህ መጣህ። ምን አለሽ? ተፈጸመ አለቅስ። በቃ እኮ ያን እምቢ ያልኩትን ነገር ሞት እኮ ትንያ እሺ አልኩ እኮ እጅ ሰጠው። ይህን
ቀድሞ ጌታ ነገረኝ፣ ተፈጸመ ላይ ደረሰ። ወገኖቼ መከራችሁ አይባክም፣ እንባችሁ አይባክም። አሜን። ባለቀሳችሁበት ከተማ ላይ ክብራችሁ ይታያል። አሜን። ሃሌሉያ። ኢየሱስ ተነስቶ ሰማርያ አይደለም ሄደው፣ ብዙ ጊዜ ወደ ተለያየ ከተማ ሄደው ሙት ሊያስነሳ ውር ሊያበራ ብዙ ጊዜ። አሁን ግን ከትንሣኤ በኋላ ብድግ ብሎ እዚህ ጋር እንዳለኝ ያላት ማርያም ብድግ ብሎ ሄደው ከዛ በኋላ ገሊላ የኤማውስ መንገደኞች ያቃታቸው እምነታቸውን የጣሉ ተከትሏቸው። ወገኖቼ የእውነት እኮ ነው የምላችሁ፣ አንድ ቦታ ሲፈርድባቸው አታዩ። ኢየሱስ ክብር ይሁን። አሜን። የሚገርም ጌታ። አሜን። ሃሌሉያ። በጣም ነው የሚገርመኝ። ሐዋርያቱ ጋር መጣ። ሲመጣ ሄደዋል። ዘይተውት አሳ ማጥመድ አለቀሳቸው። ልጆቹን አንዳች የሚበላ አላችሁ እንደራባቸው ይላል። ይገርም። እሱ ብቻ ነው አሳ ጠብሶ ኑ ብሎ አላቸው። የኔና የእናንተ ጌታ ልብ ይሄ። አሜን። ክብር ለኢየሱስ ይሁን። ለዘላለም ለወንጌል ከኖረን እንድንኖር ወገኖች፣ ለወንጌል ከኖረን መስቀሉን ተሸክም ያለው ካለ ስፔሻሊ አገልጋዮች በጌታ ፍቅር ዛሬ ያለው ነገር የደከምንባቸው አቃላችሁ። ይኸው መጽሐፍ ላይ እንደዚህ የሚል ስራን ጥበብ ስለተከለከለች ሰጎን ሲናገር ጥበብን እግዚአብሔር ከሷ ወስዶታልና ሰውሮባታልና ይላል። ምን እንደሆነ ጀክማ ወዳ ለረጋጭና ለጠላት ትተዋለች ይላል። ልጇን የደከመችበት እኔና እናንተ ግን ሰነፍ አይደለም። ጥበብ የተሞላብን ማንም በእናንተ ሰፈር አይባክን ወገኖች። ይጠቅመናል። ይገርማችኋል። ስለ መስቀል የምንሄደው መንገድ ማንንም ከህይወታችን አይወጣም። መልሰን እነዛኑ ሰዎች እናቀራለን። ክብር ለኢየሱስ ይሁን። ተነስተን እንጸልያለን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ስም ይባረክ። ክብር ላንተ ይሁን። ሁሉን አልሳተም የሕይወቴ ድውር ስትክሰኝ አየሁ ስታሰማምር ሀብል እንደጀመርክ በክብር ለምቋጨው ዝም ብዬ ልዘምር ይሁን አንተ እንዳልከው። ሁሉን አልሳተም የሕይወቴ ድውር ስትክሰኝ አየሁ ስታሰማምር ሀብል እንደጀመርክ በክብር ለምቋጨው ዝም ብዬ ልዘምር ይሁን አንተ እንዳልከው። አሜን፣ 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 አሜን ያልከው ይሁን። እሺ፣ እሺ፣ እሺ በቃ ነፍሴ ትረፍልህ ያልክላትን አውቃ የገዢ ቁጣ ሲነጅ በላዬ ፍንክች ላልናለቅ ስፍራዬ በትዕግስት ስፋት መቆየት ናደር ታላቁን ጥፋት ጸጥ እስክታደር እንድኖር በቃል ልቤን አስፋልኝ ቀን እስኪመጣ እስክትፈርድልኝ ያደከመኝን እስክታደክመው የበቀል ጣትን አይኔ እስኪያየ ድቅድቁን ስታ